አይሾ ስፒድ በትላንትናው ዕለት በሞሮኮ በነበረው ላይቭ የክርስቲያኖ ሮናልዶን የወርቅ ጫማ ሲያይ ስሜቱን መቆጣጠር አቅቶት እንባ ሲያፈስ ታይቷል። ስፒድ ለክርስቲያኖ ሮናልዶ ያለው ፍቅርና ቦታ የተለየ ነው። አይሾ ስፒድ በሞሮኮ ማራካሽ በሚገኘው የሮናልዶ ማረፊያ ሆቴል ውስጥ የሚገኘውን የሮናልዶን ባላንዶርና የወርቅ ጫማ በታላቅ የደስታ ስሜት ውስጥ ሆኖ ምስሉ ላይ እንደምትመለከቱት ሲስም ታይቷል። ስፒድ ዛሬ በሴኔጋል ይገኛል። አንዳንድ ደስ የሚሉና ቁም ነገር የሚያስጨብጡ ቪዲዮዎች ካሉ ደግሞ ፖስት የማድረግላችሁ ይሆናል። ፎሎ ላይክ ማድረግ እንዳይረሳ። The golden shoes? Oh my